ለምንድነው ህይወታችን የሚለያየው? አንዱ ጤነኛ፣ አንዱ በሽተኛ፣ አንዱ ሀብታም፣ አንዱ ደሃ የሚሆነው? አንዳንዴም የምንፈልገውን ሳይሆን የማንፈልገውን ህይወት ለምንድን ነው የምንኖረው? እነኚህ ሁሉ የሚያብራራልን የሚያስረዳን ነገር ምንድነው? ሜንታል ኮንሰፕት ነው። ሜንታል ኮንሰፕት ማለት ለአንድ ነገር ያለን የውስጥ አስተሳሰብ፣ የውስጥ እሳቤ ማለት ነው። ይህ የውስጥ እሳቤ በምስል ኢሜጅ፣ በምስልና በስሜት ይገለጻል። ለአንድ ነገር ያለን ምስል፣ አእምሯችን ውስጥ ያስቀመጥነው ምስል፣ አእምሯችን ውስጥ ያስቀመጥነው ስሜት አለ። ሜንታል ኮንሰፕት ለጤና፣ ለገንዘብ፣ ለቤተሰብ፣ ለትዳር፣ ለስራ፣ ለማንኛውም ነገር ሜንታል ኮንሰፕት አለ። ኑሯችን ማለት የምንኖረው ኑሮ ማለት አእምሯችን ውስጥ ያለው ሜንታል ኮንሰፕት ነው፣ ወይም ለዛ ነገር ያለን እሳቤ ነው። ጤንነት መፈለግ ጤነኛ አያደርገንም። ሀብት መፈለግ ሀብታም አያደርገንም። ምክንያቱም መፈለግና አእምሯችን ውስጥ የሚብላላው ሀሳብ የተለያዩ ይሆናሉ። ጤንነትን እንፈልጋለን፣ ነገር ግን ሁልጊዜ የምናስበው በሽታን ሊሆን ይችላል። በሽታን መፍራት፣ ስለ በሽታ ማየት፣ ስለ በሽታ ማሰላሰል፣ ራሳችንን ታመን ማየት፣ ራሳችንን ተቸግረን ማየት፣ ሁልጊዜ የምናሰላስለው ጤንነትን ሳይሆን በሽታን ነው። ሜንታል ኮንሰፕታችን ውስጣችን ያ ስሜት አለ፣ የበሽተኝነት ስሜት አለ። በቀላሉ ስለ በሽታ ስንሰማ በቀላሉ እንጨነቃለን፣ በቀላሉ እናስባለን፣ በቀላሉ ስትረስፉል እንሆናለን። አሁን ሜንታል ኮንሰፕታችን ሄልዝ ሳይሆን ሲክነስ ነው ማለት ነው። እንዲሁም አንድ ሰው ሀብታም የሚሆነው መጀመሪያ የሀብት ሜንታል ኮንሰፕት ሲኖረው ነው። ሀብታም መሆን ኢሜጁ፣ ምስሉ አእምሮ ውስጥ ከሌለው፣ ሀብታም መሆን ምን ይመስላል የሚለው ምስል አእምሮ ውስጥ ከሌለው፣ የሀብትን ፊሊንግ ማስተናገድ ካልቻለ ነው ሜንታል ኮንሰፕት የለውም ማለት ነው። ምንም አይነት ሜንታል ኮንሰፕት የሌለንን ነገር መሆን አንችልም፣ ማግኘት አንችልም። ስለዚህ የሰዎችን ህይወት የሚለየው ይህ ሜንታል ኮንሰፕት ነው ማለት ነው። ክሊር የሆነ ሜንታል ኮንሰፕት ያላቸው ሰዎች ናው አእምሮ ያንን ይፈጥራል። ነገር ግን ክሊር የሆነ ሜንታል ኮንሰፕት የሌላቸው ሰዎች፣ በጣም ብዥ ያለ በግልጽ የሚታይ በግልጽ የሚጨበጥ ሀሳብ ከሌለ አሁን ምኞታችን ብቻ በቂ አይደለም። ስለዚህ የመጀመሪያው ነገር ማንኛውንም ነገር ለመቀየር፣ ማንኛውንም ነገር ወደ ህይወታችን ለማምጣት ማድረግ ያለብን ነገር ግልጽ የሆነ ኢሜጅ፣ ስለምንፈልገው ነገር ግልጽ የሆነ ስዕል ሊኖረን ይገባል። ሜንታል ኮንሰፕት ሊኖረን ይገባል። ግልጽ የሆነ ስዕል ሊኖረን ይገባል። ምክንያቱም አእምሯችን በውስጣዊው ማንነቱ በውስጣዊ አይኑ የማያየውን ነገር በአካል ሊገልጥ አይችልም። ነገር ግን የምንፈልገውን ነገር በግልጽ ማየት ስንጀምር አሁን ጊዜ፣ ሁኔታዎች፣ ሰዎችና አጠቃላይ የምንፈልገውን ነገር ልናገኝ የምንችልበት ሰርከምስታንስ ውስጥ እንገባለን። ሌላው በግልጽ የምናየው ምስል ስሜት ሊኖረው ይገባል። ያ ማለት የምንፈልገውን ነገር ስናገኝ የሚሰማን ስሜት ማስተናገድ መቻል አለብን። ትልቁ ፓወር ያለው ስሜታችን ጋር ስለሆነ ማለት። ስለዚህ አንዳንዴ ሰዎች ኮምፕሌን ያደርጋሉ። ያላሰብኩት ነገር ሆነብኝ፣ የማንፈልገው ነገር ሆነብኝ እንላለን። ኖ፣ የማንፈልገው ያላሰብነው ነገር የሚሆን ነገር የለም። ነገር ግን ማሰብ ማለት ለኛ የሆነ ጊዜ መመኘት፣ የሆነ ጊዜ መፈለግን ነው እንደ ማሰብ መፈለግ ምንረዳው። አእምሯችን ግን ዴይሊ ምን አለው? ኢነር ዳያሎግ አለው። ዴይሊ ሀሳብ አለው። ዴይሊ ማውጠንጠን አለ በአእምሯችን ውስጥ። ያ ምን ይፈጥርልናል? ሜንታል ኮንሰፕት ይፈጥራል። ሁልጊዜም እኛ የምንመኘው ፖዚቲቭ ነገር ነው፣ ይታወቃል። የምንመኘው መሆን የምንፈልገው ፖዚቲቭ ነገር ነው። ያ በኮንሽየስ ማይንዳችን ንቁ ስንሆን፣ ስንጠየቅ፣ ስንፈልግ ሁልጊዜም ለራሳችን በጎ በጎን ነው የምንናገረው፣ በጎ በጎን ነው ምንፈልገው። ነገር ግን ሰብኮንሽየስ ማይንዳችን ውስጥ የሚካሄደው ማታ ብቻችንን ስንሆን ወይም ደግሞ በተለያዩ ምክንያቶች አእምሯችን ውስጥ የገቡት ሀሳቦች ግን ሁልጊዜ ከምንፈልጋቸው ጋር የሚጣጣሙ ላይሆኑ ይችላሉ። ተቃራኒውን ይሆናል። አእምሯችን ውስጡን የሚያስኬደው ፍርሃት፣
ጥርጣሬ፣ አልችልም ማለት፣ ማጣት፣ መታመም ሊሆን ይችላል። አእምሯችን ውስጥ ሁልጊዜ የሚብላላው ክሪኤቲቭ የሆነው ደግሞ ያ ውስጣችን የሚብላላው ቶት ነው which is ሜንታል ኮንሰፕታችንን ሼፕ የሚያደርገው ማለት ነው። ስለዚህ የምንፈልገው ነገር ማለት ኮንሽስ ስንሆን፣ ንቁ ስንሆን፣ ልቦናችን ጋር ስንሆን የምናስበው አይደለም፣ ወይም ደግሞ በሆነ አጋጣሚ የምንመኘው አይደለም። ለረጅም ጊዜ ከኛ ጋር የቆየ ልብ ያላልነው ግን በአእምሯችን ውስጥ ሲብላላ የቆየ ጥሩ ወይም መጥፎ የሆነ ሀሳብ ማለት ነው። ያ ነው ህይወታችንን የሚፈጥረው፣ ያ ነው ሪያሊቲን የሚፈጥረው፣ ያ ነው ሜንታል ኮንሰፕት የምንለው። ስለዚህ ኦዲት ማድረግ ያለብን ሜንታል ኮንሰፕታችንን ነው። ስለ ጤና ምን አይነት ሀሳብ ነው ያለ? ደጋግሞ የሚታመም ሰው ጤንነትን እንዴት ነው የሚያየው? አእምሮ ውስጥ ይመላለሰው በሽታ ነው ወይስ ጤንነት ነው? ሁሉም ነገር ላይ ሜንታል ኮንሰፕት አለ። ስለ ሁሉም፣ ስለ ጓደኝነት፣ ስለ ትዳር፣ ስለ ቤተሰብ፣ ስለ ገንዘብ፣ ስለ ስራ፣ ስለ ህይወት፣ ስለ ውበት፣ ስለ ሁሉም ነገር ሜንታል ኮንሰፕት አለ። ከዛ ሜንታል ኮንሰፕታችን ግን ፈቅ አይልም ኑሯችን። ሜንታል ኮንሰፕታችን ፖዚቲቭ ከሆነ ከፍ ያለ ከሆነ ላይፋችን ፖዚቲቭ ነው፣ ከፍ ያለ ነው። ሜንታል ኮንሰፕታችን ግን ዝቅ ያለ ከሆነ ምንም እንኳን ብንመኝ ከዛ አዙሪት አናመልጥም። ስለዚህ የምንፈልገውን ነገር ለማግኘት፣ ጥሩ ነገር ለማግኘት መጀመሪያ ማወቅ ያለብን ሜንታል ኮንሰፕታችን ምን አይነት ነው? ፖዚቲቭ ነው፣ ኔጌቲቭ ነው? ሜንታል ኮንሰፕታችንን መቀየር ከፈለግን ደግሞ የመጀመሪያው ነገር የምንፈልገውን ነገር በግልጽ አእምሯችን ውስጥ ምስል ማስቀመጥ አለብን። ያንን በግልጽ ያስቀመጥነውን አእምሮ በስሜታችን ልናዳብረው ይገባል። ጊዜ ይፈልጋል፣ ስራ ይፈልጋል። ነገር ግን ሜንታል ኮንሰፕት ከሌለን ምንም ነገር ልናገኝ፣ ምንም ነገር ወደ ህይወታችን ሊመጣ አይችልም። ሞክሩት። አመሰግናለሁ።